አስራት እባላለሁ። የወረዳ 6 አስተዳደር ምክትል ስራ አስፈጻሚና ስራና ክህሎት ጽህፈት ቤት ኃላፊ ነኝ። ዛሬ እዚህ የተገኘ ነው የ2018 ገና በዓልን ምክንያት በማድረግ በወረዳ አስተዳደር በሴክተሩ በራስ ኢኒሼቲቭ ጨርቆስ አደባባይ ላይ እስከ በዓል ዋዜማ የሚቆይ ባዛርን አዘጋጅተናል። ኢንተርፕራይዞችን በማወያየት ወደ ስራ እንዲገቡ የማድረግ ስራ ሰርተናል። የሚያቀርቧቸው ምርቶችም ደግሞ አጠቃላይ በከተማ ግብርና ማኒፋክቸሪንግ ዘርፍ አልባሳት የመሳሰሉ ጉዳዮችን ህብረተሰቡ እንዲያገኝ በማሰብ እነዚህን ፕሮግራሞችን ወይም ባዛርን አዘጋጅተናል ማለት ነው። የዚህ ተግባር ዓላማው አንደኛው ኢንተርፕራይዞች የራሳቸውን ምርት ለገበያ የሚያስተዋውቁበትና ትስስር የሚፈጠርበት አንዱ ተግባር ነው። ሁለተኛው ደግሞ ህብረተሰቡ በበዓል ሰሞን የሚያስፈልጓቸውን ግብአቶችን በአቅራቢያቸው በተሻለ ዋጋ በአነስተኛ ዋጋ የሚያገኙበት በተመጣጣኝ ዋጋ ተደራሽ የሚደረግበት ምርቶች የሚቀርቡበትና ህብረተሰቡን በዛ ልክ ተደራሽ የሚሆኑበት ሁኔታ ለማመቻቸት እንደሆነ ታሳቢ አድርገን ነው የሰራ ነው። ያው እንደምታዩት እዚህ አካባቢ ላይ ያሉ ምርቶች አሉ። ለበዓል የሚያስፈልጉ ምርቶች በዛ እንዲቀርቡ የማድረግ ስራዎችን ሰርተናል። ለዚህም የተሳተፋቸው የወረዳ አስተዳደር አካላትን የኢንተርፕራይዝ ባለድርሻ አካላትንም ከልብ እናመሰግናለን።